የምትወደውን ነገር መተውህ ዘላለም የሚወደድ ነገር እንደሚያመጣልህ ማመን። 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታም ይሰጣል። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላሉ። ያንን ነው የእምነት ሥራ ያለው። ለእምነት ሥራለት ማለት ክርስቶስ ለሚመርጠው ነገር አብልጠህ ኑር። ራስህ ከሚመርጠው ነገር ውጣ። ከራስህ ቅርፍት ወጥተህ ለክርስቶስ መኖር ፈልግ። ይሄንን ደግሞ እንደ ዕዳ አትቁጠረው ነው። ብዙ ጊዜ ሰው ለምንድነው ክርስቲያን መሆን የሚያቅተው? ይሄንን እንደ ግዴታ ነው የሚቆጥረው። ቆይ እግዚአብሔር ግን ለምንድነው የማይረዳን? ለምንድነው እንድንጨነቅ የሚያደርገን? የገዛ ስጋችን ሸክም ሲሆንብን አያዝንልንም የምንለው? እግዚአብሔር ያንን የሚያደርግበት ወዝንቱ ፈቃዱ ለእግዚአብሔር ተቀድሶትክሙ እምዝሙት። የእግዚአብሔር ፈቃዱ ይህ ነው፣ ንጹህ እንድትሆኑ። ለምን? ያ ንጽህና የማያቋርጥ ሰላም እንደሚሰጠን ያውቃልና እግዚአብሔር። ይሄ ግን የሥጋ ፍላጎታችን የደቂቃ የጊዜ ሰላም ሰጥቶ የዘላለም ሐዘን ጥሎብን ሊሄድ እንደሚችል እግዚአብሔር ስለሚያውቅ ነው። እና ቅዱስ ጳውሎስን ወንድሞቼ ይሄን እምላችሁ ስለማዝንላችሁ ነው ያለ ለዚህ ነው። ያደረግናቸው የሥጋ ሥራዎች የቀን እንኳን የማይሞላ ደስታ ሰጥተው የሰነበተ ሐዘን ጥለው ነው የሚሄዱት። ንጽህና ግን የዘላለም ደስታን እያተረፈ ነው የሚኖር።